ሰላም 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 ወገንታት ህዝበታት እንዴት ናችሁ? አማን ነው። ታጠፋፋና ያው እንግዲህ እናንተ ማትልኩም እኔም ሰብስክራይበር አላገኝም። ለዛ ነው የጠፋሁት። ሁሉ አማን ነው ወይ? ሁሉ ሰላም ነው ወይ? እስኪ ዛሬ የእናቶች ቀን አይደለ? እና በእናቶች ቀን ደግሞ ላይክ ትንሽ ያዩዋቸው የተመቹኝ 1-2-3 ቪዲዮዎች አሉ ምናምን እነሱን እናያለን። ማለት ትንሽ ኢሞሽናል የሚያደርጉ ስለ እናት ሲነሳ ሁሉም ተመሳሳይ ስሜት ነው ያለው። እንደኔ ደግሞ ሁሉም ኢሞሽናል እና ሁሉም ላይክ የላፍ ቴስት ማግኘት አለበት። ፍቅርን የሚቀመስ አይነት ስሜት መሰማት አለበት ብዬ ስለማምን 2 ቪዲዮዎች እናያለን። ከዛ በኋላ ደግሞ አንድ ግጥም እንሰማለን። የኤልያስ ሽታውን በጣም ወደው ግጥም አለ ስለ እናት የገጠመው። ከዛ ቶፕ 5 የእናት ስለ እናት የተዘፈኑ 5 ዘፈኖችን ደግሞ just like እንዲቀንጨብጨብ አሳያችኋለሁ። የራሴ ማለት ነው። እናንተ ከዛ በኋላ የኔን ከሰማችሁ በኋላ ትፈርዳላችሁ። አሁን መጀመሪያ like ቪዲዮቹን እናያቸው እና በጣም የሚያሳዝን ቪዲዮ ነው። ካላለቀሳችሁ ትቀጣላችሁ እና እኔው የመጀመሪያው ቪዲዮ ይሄኛው ነው። እኔው እስኪ አለቅስም ይላል ወጣርገው ይሄው መስገነው ገና ነኝ እናት እየጠጋ መስገን ምታይናል ደባሽ ምታያለ እያዩት ነው እሷ እንደሚለው አየህ ያ ደህና ነህ መስገን ማታለ ደህና ነህ አላለቅስም ደህና ነህ ወላድን ይባርከው ወላድ አገናኘኝ እኮ ቀለቢ ተመስገን እንኳን አየሁ ደህና ነው እናት እያለ ይኸው በጣም ከባድ ነው። እኚህ ሴትዮ ደግሞ ያው ልጃቸው አንደኛ የሚጠሩበት መንገድ እናት አለም ወዴ እናቴ ምናምን ሲሉት በቃ እናት እንዲውላ አስተራ ያንሰፈስፋልና በጣም ነው የሚከብደኝ። እዚህ ሴትዮ አይ ቲንክ ቪዲዮ ላሊበላ አካባቢ ነው መሰለኝ የተቀረጸው። ልጃቸው ውጪ ነው በቪዲዮ ኮል አገናኝታቸው ነው። ያው እንትኑም ላይ እንደሚለው ስደት ላይ ያለው ልጃቸውን በቪዲዮ ኮል ያገኙት እናት ነው የሚለው እና በጣም ኢሞሽናል ነው የሚያደርገው አይደል? የሆነ ከናፍቆቶች ሁሉ የሚከብደው ናፍቆት የእናት ናፍቆት ነው። ይሄን በጣም በምስል ደረጃ የሚገልጽላችሁ ምን መሰላችሁ? የጤዛን ካያችሁ ጤዛ ላይ አንበርብር ወደ ሀገር ሊመለስ ሲል እናትየው ገጠር ማታ ያቺ አንበርብር መጨረሻ ላይ የሚያገባት እንጀራ ነው ምናምን እየጋገረችላቸው እሳቱ እንደዚህ እሳት እንትን ሲል እንግዳ ሊመጣ ነው ምናምን ይባላል እና እንደዛ ሲል ምን ያህል በትኩረት የልጃቸውን ናፍቆት የሚያሳይ ሹት ነውና እሳቱን እያዩ እሳቱ ምን ነው ተንቦገቦገም ተለበለበም አንበርብሬ ሊመጣ ነው መሰለኝ የሚሉበት ፓርት በጣም ነው የሚከብደውና የልጆችን ነገር አደራ አንበርብር እናት ምን ነው ቀበሏት እንጂ ማን ሊመጣ ይሆን አለ ድሮ የሳት ግን እኛ ወደ ጓዳ ይንፋፋል አርጎትን ነው ተሩቅ ሀገር ሌላ ማን ይመጣል? ያው ነው የሚሉ ዶርቁና ቀን የሚወዘው ጉዞት አንበርብሬ ነዋ። የኔና አንበርብር ነገርስ በምድር ላይ መገናኘቱ ያበቃ የተከተተ ነው። ያው ምን ያህል ናፍቆቱ እንዳቃጣላቸው በእሳቱ መንበልበልና ከዛ መንቦግቦጉን ደግሞ በጊዜው መርዘም ምናምን የገለጸበት ነው። ያው ፕሮፌሰር አየገሪማ ስለሰራው ይገርማል። ግን በጣም ሁሌ ውስጤን እንትን የሚለው ነገር ነውና በጣም ከባድ ነው። በቃ የእናት ናፍቆት የሚያጋቋል በጣም ከባድ ነው። ከዛ ሁለተኛው ደግሞ ላይክ ቪዲዮ
እናት ነች ያው እጅም የላት እና እንዴት ልጇን እንደምትለው ነውና እንየው እስኪ በብርሃን ብዛት በሻማዋ ፓራላይዝድ እና ፀጉሩን እያስተካከለችለት አሁን ልጅ ምን አይነት ቃላት ማይገልጽ ፍቅር ይዞ እንደሚያድግ ሰው የለኝም እያልኩ ሳዝን ሳሳስባት አለው ሳትመራ ክፉ ቃል ሳይወጣት እንግርት አይኖቿ እንቅልፋተው ሰቀቀን ስትተኩለው ሲነጠቅ ሲጎዳ ስሜቷ ስታስብ እንዲቆም ቤቷ እንቁ ማስቀመጫ በሙዳይ እርጥቃይ ቋጥራይ ልቧ ላይ ድክመቴን ክፍተቴን እያየች አዲሳኝ ሙሉ አርጋኛለች ነሽ ዘደይ እነዚህ ደግሞ ባሳ እናትየው ፓራላይዝድ ልጅ ደግሞ ብላይንድ ነውና በቃ ኢቭን አያችሁ ጂሰስ እንደዚህ አይነት እንትኖች በጣም ነው የሚከብዱት አይደል በጣም እናቶች እድሜና ጤና ይስጥልን እውነት በጣም የኛው ደግሞ ቪዲዮ ማለት ነው ብዙ ጊዜ የሚባል አባባል አለ ላይክ ምንድነው የሚባለው ልጅ እናት የልጇ ሞት ከምታይ ልጅ እናቱ ሞት ምናን ይባላል እና በጣም ከባድ ነው ባይዘው እንዴ ሪቨርስ ሳይድም ስታስቡት ልጅ እናቱ ሞት ሳይሆን በጣም ከባድ ነው እንዴ አብልታ ወልዳ አሳድጋ ጠጥታ ምናምን እሷ ሞታ ፈርስር እየገባች ማየትና ምን ያህል ስሜቱ እንደሚጎዳ በጣም ከባድ ነውና እቺ ልጅም እናቷ ሞታባት ነው መሰለኝ እና ኤቭሪዴ መቃብር ቦታ እየሄደች እንትን ትላለች ምንድነው የሚባለው የሬሳ ሐውልታቸውን ታጥባለችና እንያዝ አንጀቴ ችሎ አይደለም እመሜን ሻል ያረኩት ጉልበቴን በርታ ብዬም ባይንም ያመኩት እንጂማ እንደችዬ ፍቅሬ ስትለይ እምባና ዘንዝቃዜው ሳጣሽ መሽከር ዛሬ ከባድ ነው የእናትን ማጣትም ይከብዳል ለማንም አይድረስ ያሉትን በጤናና በሰላም ይጠብቅልን ያረፉትን ነፍሳቸውን ይማርልን እንጂ የእናት ሀዘን ከባድ ነው ሌላ ደግሞ ማለት ነው በጣም የሚገርመኝ የምደነቅበት የኪድዬ ልጅ ቢኒ የሚባለው አስታውሳችሁት እናቱ አረብ ሀገር ሰው ቤት ታማ ምናምን ስቲል ፓራላይዝድ ነች አልጋ ላይ ነች ምናምን ባለፈው እንደውም በግ ምናምን እንትን ብሎላት በግ ምናምን ይዞላት ሄዶ ለፋሲካ ምናምን ቫይራል ወጥቶ ነበርና እሱ ስፖርት ይሰራልናል በጣም ሁሌ እናቱ የሚንከባከባት ልጅ አለ የእሱ ልጅ አይተንምጣ ያው ለእናቶች ቀን ነው መሰለኝ ለእናቶች ቀን የቪዲዮ ላይ ሰራላትን አይተን ነው መመለስ የኔ አበባ የኔ ሙሽራ ናታለኒ ዛሬ እናቶች ቀን ያንቺ ቀን ማርያም ያንቺ እወድሻለሁ እሺ ማርያምን ውድድ ነው ማለት የኔ ፍቅር አመሰግናለሁ ምን አለ አንድ ቃል አውጣ ተወዳለሁ ብትለው የኔ ፍቅር ምስጋና ይገባል እሺ አመሰግናለሁ ማርያምን እኮራብሻለሁ ብታይ ማርያምን ቀናው የሚሄደው ባንቺ እኔ ወድሻለሁ የኔ ሙሽራዬ እግዚአብሔር እኔ እኮራብሻለሁ መጠሪያዬ መክበሪያዬ የኔ አበባ ድምቀቴ እናት አለሜ አማኑኤል ጨርሶ ይማርልህ በእውነት በስማ ከባድ ነው የዚህ ደግሞ ጽናት የዚህ ደግሞ ተስፋ በእግዚአብሔርም ላይ በእናቱም ላይ ያለው ተስፋ ይገርማል
በጣም ነው የሚከብደው። እናንተ ብትሆኑ እንዴት አደርጋላችሁ ማለት ላይክ ፋሚሊ አያርግባችሁና የሆነ ሰው እና እናት ነው ይሄ እንኳን ለምሳሌ ለጥያቄ የሚከብዳላ እግዚአብሔር እሱን ይማርለት በጣም ይከብዳል። ሌላ ቀጣዩ ደግሞ ማለት ነው ማሰማችሁ የኤልያስ ሽታውን ነው ስለ እናት ገጠመው ቪዲዮ እንስማው እስኪ። የእናትን መዳፍ እግዚአብሔር ከምን ሰራው በጠቆረ ቁጥር እጥፍ የሚያበራው ከዓለም ሁካታ ዓለም እየናጠኝ ምን ሆን ነበር እጅሽን ባይሰጠኝ ገና ስትነኪኝ እጅሽን በራሴ አርፎ የሚያሸልብ ነውጠኛው መንፈሴ የኔ እናት እኔ ስለሰልስ መዳፍሽ ሲሻክር ወለታ ለመልስ አልገባም ክርክር አላሰላስልም ጨረቃን ፀሐይን ቀኔን የማሰላው በእናቴ አይን የእናትን ተረከዝ ከምን አበጃጀው ከመንገዷ ቀድሞ እግሯ የሚያረጀው የእናትን መዳፍ እግዚአብሔር ከምን ሰራው የእናትን ተረከዝ ከምን አበጃጀው ከእድሜዋ ቀድሞ እግሯ የሚያረጀው አለ። እውነት ነው። ለኛ ስንቱን ወጡ ስንቱን ወረዱ አይደለ? ዋው ዛሬ የሌለ ስሜት የሚያረጉ ቪዲዮዎች ናቸው ያሉኝ ነገር ምን እንደ ደና ነገር አላይም እንዴ። እና ደግሞ አሁን ያየነው እንደዚህ ትላልቅ እናቶች ወይ ሞቱባቸው እና በጣም ደግሞ ቲክቶክ ላይ የሚገርመኝ የነዚህ ሁለቱ ነው። ያት እሳት አይከፋኝ በዚህ ቆንጆ ብትሳሳት ዘግባባት እንዳልል እረፍ እሸትና ቆንጆ አይታለፍ ከሽቁቁ መሃል ሶተለፍ ኩያ የሚሆኑ አሉ። ያው እንዴት እንደሆነ ባናቅም የሆነ በልጅነት እድሜያቸው አግብተው ከሆነ ስኩድ ኮንትሮባንድ ከሆነ ደግሞ ያው በጊዜ የነበረውን እንትን ይችሉታል እንጂ ካደጉ በኋላ እኮ ደስ ይላል ኩያ ልጅ ምናምን ሲኖር። ግን እነዚህ በጣም ነው የሚገርመኝ ማለት እንዴት በዚህ ልክ እኩያ ልጅ ማድረስ በጣም ነው የሚገርም ማለት አትለዩአቸውም ልጅና እናቱ ማለት ነው። ሌላኛው ቪዲዮ ደግሞ ከጉሊት ግዙ የሚባለው ለእንደዚህ አይነት ምክንያት ነው። እንዴት የታገለች እንዳላያያችሁ ከመዳባቸው ላይ ያፈርስባል ከታችዋ ባይዘዌ በእንደዚህ አይነት ህይወት ውስጥ ያለፉ ብዙዎች አለ። እናቶቻችን ተሸክመው በጣም ነው ምንም ይሸጣሉ። ዞረን የምንሰድባቸው ዞረን የምናማቸው አይናቸውን ልናይ የማንፈልግ የምንጠላቸው ብዙ ልጆች አለን። ያበሽቃል እነሱን ሰዎች ማየት። ግን ያው እናት እንዲህ ነች። እናት ምንም ብታጠፋ አትወቀስም። እኔ ምን እላለሁ ሴት ልጅ እግዚአብሔር ሲወዳት እናት አረጋት እላለሁ። የምር ይሄ የኔ እንትን ምንድነው የሆነ እንትን ጥቅሶ ነው መቀመጥ ያለበት የኔ ያዳ ቨርስ ተብሎ መቀመጥ ያለ ሴት ልጅ ሲወዳት እናት አረጋት። በጣም የሚያሳዝኑ እናት ናቸው። እንግዲህ ሳሉ እንግዲህ ከዚህ ከሚታገሉት ጉሊት ጋር ስንት ፋሚሊ ስንት ቤተሰብ እንዳለ ስንት አብሮ የሚጠብቃቸው የልጅ ጥርስ እንዳለ ማሰብ ነው። እንግዲህ ያን ሁሉ ትግል በእንደዚህ ነገር ማለፍ በጣም ከባድ ነው እና በጣም ነው የሚገርሙኝ ለማለት ነው። የአሁኑ የጉሊቷ በጣም ነው የሚገርሙኝ። ሌላ ደግሞ ማለት ነው በጣም የሚገርመኝ ነገር ማለት ኢትዮጵያ ስር አሁን 80% የሚሆኑ እናቶች የእናቶች ቀን ይሁን አይሁን እኮ አያውቁ። ግን ማለት ነው በቃ ጉዳይ ቀን መሳይሙ ጉዳይ ሳይሰጣቸው እድሜያቸውን፣ ጉልበታቸውን፣ ጤናቸውን፣ ገንዘባቸውን ምናቸውን ሰጥተው ልጆቻቸውን አፈር ከድሜ ገልተው የሚያሳድጉ እናቶች አሉ። እንደዚህ እናቶች ምን ይባላሉ? እና በየሁላችንም የህይወት ታሪክ ውስጥ በጣም ብዙ ምዕራፍ የጻፉ እናቶች አሉ። ከየትኞቻችንም እናት ጋር ዛሬ አድገን ወይ ነገር ሆነን ወይ ደግሞ የሆነ ሰዓት በተፈጠረ ትንሽ ስህተት እናቴ ማን ምን አረገልኝ እንላለን። ግን የተደረገልንን አለማስተዋል ነው እንጂ የተደረገልን ብዙ ነው።
እናት ሁሌ መከበር ያለባት ፍጥረት ነች። በቃ በይበልጥ ድሃ እናቶች መሃል ይሆናላ በመከራ በስቃይ ምናምን ልጃቸውን ያሳደጉ እናቶች በጣም መከበር አለባቸው ብዬ አስባለሁ። ቀጣይ ደግሞ የኔ ቤስት 5 የእናት ዘፈኖች እንግዲህ የመጀመሪያው የትም ቢኬድ የትም ምን ቢባል መዘፈን እንደ ብሔራዊ መዝሙር መዘፈን ያለበት የብዙነሽ በቀለ የእናቱ ውለታ ሚል የእናቱ ውለታ ዋንጫው የእናቱ ውለታን ባሳወዳለሁ ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ማለት ነው። እሱ የኔ ነምበር 1 ነው። ከዛ ሁለተኛ ደግሞ የእንትና ማነች የእብስት ጥሩነህ አደራ እናቴን አደራ ከሶስተኛ ደግሞ እንትን ነው የማን ነው ብሩክ ተስፋዬ ክብሬ ሞገሴ ነሽ እምዬ እናቴ የኪቦቴ በላ የዘጠኝ ወር ቤቴ ክፉሽን አልስማማ እስከ ዕለተ ሞቴ ትዝ ይላቸዋል 90s በቃ እሱ ዘፈን ላይክ ያልሰማ ያላለቀሰ ምናምን የለም። እኔም የሆነ ጊዜ በሱ ረጅም ጽሁፍ ጽፌ ፌስቡክ ላይ ተወዶልኝ ነበር። ሜቢ የማገኘው ከሆነ አይ ቲንክ የድሮ ላይ ይሁን የአሁኑ አካውንቴ ላይ አላቅም፣ ግን ካለ እንትላቸዋለሁ አነብላቸዋለሁ የሆነ ቀን። ሶስተኛ እሱ ነው። አራተኛ ደግሞ ኦፍኮርስ ይርዳው ጤና ነው። እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ ለው ነው። ከዛ አምስተኛ ደግሞ the one and only አስቴር አወቀ ማሚ አቤት ዘፈኖች ናቸው የኔ ቤስት የእናት ዘፈኖች። እንግዲህ የእናንተን ኮመንት ላይ ጻፉልኝ ነው ጻፉልኝ። ያው ማትችሉም ካለ ሰው ይጻፍላችሁ እና እናታችሁን ውደዱ፣ እናታችሁን አክብሩ። እሷ ባትኖር ላይክ ምንም አይደላችሁም። አሁን እዚህ ጋር ዛሬ ሊያገኛችሁ ትንሽዬ ነገር የእናታችሁን የምትንቁበት የምትሰዱበት ለእናታችሁ መጥፎ የምትመኙበት የትኛውን ጉልበት አይሰጣችሁም። እናትን መውደድ የመሰለ እናትን ማክበር እናትን በሰዎች ፊት ከፍ ማድረግ የመሰለ የትኛውም ሀቅ ምድር ላይ የለም፣ የትኛውም እውነት ምድር ላይ የለም። እና እባካችሁ እናታችሁን የምትሰድቡ እናታችሁን የምትጠሉ እናታችሁን እምታሙ ጭምር ተውትና እስኪ ፍቅር ይሻላል። እናታችሁን ደዱ፣ እናታችሁን አክብሩ። እናታችሁን የምትወዱ ደግሞ ከዚህ በላይ ፍቅር ይስጣችሁ። በህይወት ያላችሁ ደግሞ እድሜና ጤና ይስጥላችሁ። የዛሬ ቪዲዮ ይሄ ነበረ። ያው ብዙ ባይሆንም ትንሽ የሆነ ስለ እናት ሲባል ለስራ ብዬ ነው እንጂ ያው ገና የሆነ እንዴት ነው የዩቲዩብ የሲሊያስ መንፈስ ውስጥ ያልገባም የገባ ቀን በቀን ፖስት አለው። ግን አሁን ለጊዜው ይሄ ለስራ ብዬ ነው የእናት ቀን ዝም አይባልም ብዬ ነው። ይመቻችሁ። በሌላ ቪዲዮ እስክንገናኝ እናቶቻችንን በሰላም ያቆይልን፣ አገራችንን ሰላም ያርክልን። ይመቻችሁ።